ዓመት ያገኘውን የህዝባዊ ድጋፍ ያገኘ መሪ በጣም ጥቂት ነው። በጣም ከፍተኛ ድጋፍ ነው ያገኘው። ክሮስ ሴክሽን በብሔር፣ ሃይማኖት፣ ጾታ፣ እድሜ ሳይለይ በጣም ከፍተኛ ድጋፍ ነበር የነበረው። ያ ድጋፍ ብዙ ነገሮችን ለመስራት የሚያስችል ህዝባዊ ጎርፍ ነበረ፣ ማዕበል ነበረ። ሜጀር ማንዴት ነበረ። ትዝ የሚለኝ የዛ ጊዜ ለመተቸት ራሱ በጣም ከባድ ሆኖ ነበር። ለመተቸት ራሱ ትዝ ካለ እኔ እሱ አይሆንም ያልኩ ጊዜ ሽማግሌዎች ተሰብስበው ቤቴ ነው የመጡት እና በጣም ከባድ ነበር እና በጣም ትልቅ አጋጣሚ ነው። ያን አጋጣሚ በአግባቡ መጠቀም ባለመቻላችን ወደ ቀውስ ገባን። ከአንዱ ቀውስ ወጣን ስንል ወደ ሌላ ቀውስ፣ ከአንዱ ስንወጣ ወደ ሌላ ቀውስ የሄድንበት ነው። ለዛ ነው ፕሮፌሰሩ አሳምሮ መረራ በጥቂት ቃላቶች ሰፋ ያለ ሀሳብ የመሰብሰብ ችሎታ አለውና ያ የሱ ቃል ነው ቲንክ ዲስክራይብ ለማድረግ የሚረዳው። ብዙ ጊዜ እላቸዋለሁ አብዛኞቹ እኔ እንኳን ማውቃቸው አብዛኞቹ ዛሬ የሚቃወሙት ያኔ የኦሮሞ ኤሊቶች እናንተ በምትቃወሙት ሰዓት ይተቿችሁ ነበር። ፐብሊክ ሪከርድ ነው፣ ምንም የትላንት የከሰዓት በኋላ ታሪካቸው ነው እና ነገሮች የተገለባበጡ እዚህ መተን ነው። እሺ መልካም። ህዝባዊ ወያኔ ሓርነት ትግራይ አብይ አህመድ እንደ ኃይለማርያም ደሳለኝ የሚሆን መስሏቸው ስልጣን ለቀቁለት እንጂ እንዳሁኑ ቢሆን ኖሮ ስልጣን የመለቀቅ ቀርቶ አይደለም እስከ መጨረሻው ደም ጠብታ ድረስ ፋይት ያደረጉት ነበር የሚሉ ወገኖች አሉ። ምን ትላለህ? እንዳሁኑ ይሆናል ብለው ቢያስቡ ኖሮ እስከ መጨረሻው ይዋጉት ነበረ። ነገር ግን ብዙ ነገር በእነሱ ቁጥጥር ስር አልነበረም። ሁለት ነገር ማስቀመጥ ያስፈልጋል። አንደኛ በድርድር ነው የለቀቁት። ሰው የኛ ወገን እንደሚለው ሙሉ በሙሉ ተሸንፈው አይደለም። ባንኩም ታንኩም በእጃቸው እያለ ነው የለቀቁት። የነበረው ስትራቴጂ ለሁለት ዓመት ኦልሞስት 3 ዓመት ነው ከጀርባ ስንደራደር የነበረውና የኛም ስትራቴጂ ምን ነበረ? እጅ የመጠምዘዝ እንጂ እጅ የመስበር አልነበረም። ጫና በስትሪት አክሽን፣ በኢንተርናል ሳቦቴጅ ጫና የማድረግ በዚህ ከቀጠለ ለእኛም ለእናንተም አይጠቅምም የሚል ሜሴጅ ነበር ስናሳይ ነበረውና የለቀቁት የሙጥኝ ብለው የሚሄዱ ከሆነ የባሰ ይመጣል የሚል ካልኩሌሽን ውስጥ የገቡት። መለስ ከሞተ በኋላ ህወሓትና ኢህአዴግ ወደ ቀውስ ነው የገቡት። ኢኮኖሚ እየተሽቆለቆለ ነው የሄደው። የተለያዩ አውራ ሴንተርስ ኦፍ ፓወር ምንለው ኢመርጅ አረገ። መከላከያ ላይ፣ ደህንነት ላይ፣ ፓርቲው ላይ አውራ አጣ። ኢህአዴግ አውራ ፓርቲ ነው አይደል የሚባለው? የኢህአዴግ አውራ ደግሞ መለስ ነበረ። ሌሎች አውራዎች አሉ። አባዱላ እዚህ ጋር አለ፣ በረከት እዚህ ጋር አለ፣ አዲስ አበባ አለ፣ አባይ አለ። መለስ was one among equals እና ኢንስቲቱሽናላይዝድ የሆነ ኦሊጋርኪክ ዲክቴተርሽፕ ነበር የነበረው። መለስ ሲሄድ ያንን ባላንስ የሚያደርግ አንድ ነገር ጀምሮ ሳይጨርሰው ነው የሄደው። አየህ፣ ይሄ መተካካት የሚለው ነገር ትዝ ይልሃል። እና ኃይለማርያም ምናምቶ እነ ሙክታርን ሲያመጣ ሁለት ስህተት ፈጠረ። አንዱ ዘገየ፣ he should have started early። ሁለተኛ ፒክ ያደረጋቸው ሰዎች እሱ ከጀርባ ያው ምን ያህል እንደምንቆይ አናውቅም። ለዚህ ላይ አሁን መለስ መተቸት ከባድ ነው። ምን ያህል እንደምንቆይ አናውቅም። አሲዩም ማድረጋቸው ሊኳን ዩ ሲንጋፖር ላይ አይቶ ይሆናል። ሌሎች እነዚህ ስልጣን ለቀው ከጀርባ ግን ሊኳን ዩ ለምሳሌ ስልጣን ለቆ ለ20 ዓመት ሲኒየር ሚኒስተር ተብሎ ሲመራ ነበረ። ምልክ ጋይድ ያደርጋል። እንደ ዴይ ቱ ዴይ አክቲቪቲን እንኳን ባይመራ ጋይድ ያደርግ ነበር። አይ ቲንክ መለስ ያን ኢንቪዥን አድርጓል። ግን ያው ፈጣሪ ቀደመው። ፓርቲ ሆነና ኢመርጅ ያደረጉ እነዚህ እርስ በርስ መፎካከር፣ እርስ በርስ መጠላለፍ ጀመሩ። እኛ ደግሞ ያንን ኢፌክቲቭሊ ኤክስፕሎይት አደረግ ነው እና ህወሓቶች እነኛ አብይን አልገመቱም። ለኦህዴድ መስጠት ግን የነሱ ውሳኔ ነበረ። ለኦህዴድ መስጠት ፈልገዋል። አብይ ክስተት ነበረ፣ ለእኛም ለእነሱም ኢንሲደንታል ክስተት ስለነበረ ለሱ አልተዘጋጁም። እነሱ የተዘጋጁት ወይ አባዱላ ይሆናል፣ ወይ ለማ ይሆናል፣ ወይ ወርቅነህ ይሆናል። በዚህ ላይ ነው ካልኩሌሽናቸው። የእኛም እንደዛ ነው። በነገራችን ላይ አብይ ሲመጣ እኛም ላቢ ሬዲ አልነበርንም፣ እነሱም ላቢ ሬዲ አልነበሩም። ይሄ የደረሰባቸው አደጋ እንደሚደርስ ቢገምቱ ኖሮ
እስከ መጨረሻው ይታገላሉ። አንድ አርቲክል ጽፌ ነበረ ያኔ አቮይዲንግ ሲሪያ ኢን ሊቢያ ሌሰን ፎር ኢትዮጵያ የሚል 2012 አካባቢ የአልዋይት ኤሊት የእነ አሳድ ፋሚሊ እስከ መጨረሻው ነው አገሪቷ እስክትደቅ ነው የታገለው። ቱ ጊቭ ክሬዲት ቲፒኤልኤፍ እስከዛ መታገል ይችል ነበረ፣ አላደረገውም፣ ለቀቀ። ከዛ በኋላ ነገሮች እየተበላሻሹ መጡ። የቀበሌ ሊቀመንበር መሆን በሚከብድበት ሀገር ላይ አብይ አህመድ ጠቅላይ ሚኒስትር ሆናለሁ ብሎ ጠቅላይ ሚኒስትር ሆነ። ይሄን እሱ ጠቅላይ ሚኒስትሩ ራሳቸው ቢናገሩ ብዙዎቻችን አናምንም ነበር። አብሯቸው የሰሩ ሰዎች ጠቅላይ ሚኒስትሩ ሆናለሁ ይለን ነበር ይላሉ። እና አንተም በአንድ ወቅት ስትናገር ማመን አልቻልክም። ኬት እንዴት ሊሆን ይችላል ምናምን ብለህ ግራ የተጋባበት ዘመን ነበርና አብይ ጠቅላይ ሚኒስትር የሆነበት መንገድ ያስገርማል። አሁንም ኢዝ ቬሪ ክሌቨር። ምንም እሱን ዩ ሃቭ ቱ ጊቭ ሂም ክሬዲት። የመጨረሻዋ ስፕሪንት ላይ አንዳንድ ረጅም ሎንግ ዲስታንስ ሩጫ ላይ አንዳንድ ያልገመትካቸው ሰዎች ኢማጂን ኃይሌ ቀነኒሳ ምናምን እየሮጡ ነው እና የሆነ ቴዲ ሐዋሳ የሚባል ቴዲ ሐዋሳ በሩጫ እናቀውም እና በቃ ለሯሩጥ የገባ ሰው የመጨረሻዋ ላይ ላጥር ያለው እና እቺ 2016 ላይ ያው እያየ ነው። የእሱ አድቫንቴጅ ምን ነበረ? በስልጣን ሰርክል ነው ያደገው። ብዙ ሰዎች የማያውቁት በአባዱላ ብብስር ነው ያደገው እና በዚህ በፓወር ኮሪደሩን እያየው ነው። የኢህአዴግን ኢንተርናል ዳይናሚክስ በደንብ እየተረዳ ነው የመጣው እና እኛ ያልነበረን አድቫንቴጅ ሌሎቹም ያልነበራቸው አድቫንቴጅ እሱ ነበረው። በጣም ይቀርባቸዋል፣ ይላላክላቸዋል፣ አንደርስታንድ አድርጓቸዋል። ፓወር የኢህአዴግ ኢንተርናል ፖለቲክስ እንዴት እንደሚሄድ የኢህአዴግ ኢንተርናል ፖለቲክስ ሳይሆን የኢህአዴግ አፐር ኤችሎን የበላይ አመራሩ ለበረከት ይቀርበዋል፣ ለሳሞራ ይቀርበዋል፣ ለበዱላ ይቀርበዋል፣ ለአዲሱ ይቀርበዋል፣ ለኩማ ይቀርበዋል። ቋንቋ ይችላል፣ ቋንቋ ይችላል። ቋንቋ ብቻ አይደለም ቤተኛ ነው። አየህ ቬሪ ክሎዝ። ህወሓት ማንጁስ የሚለውን ታውቃለህ? እነሱ የሚያሳድጓቸው ሪል ማንጁስ ወዝ አብይ እና ያንን መጨረሻ ላይ ልክ 2015 16 አካባቢ 16 ላይ ሙክታር ላይ ሶፍት ኩ ሲደረግ ተሰልፎ መጣ። አምስተኛ ሆኖ አየህ ሶ እየተዘጋጀ መጣ። ራሱን አስተዋወቀ። በዛ ሰርክል ያሉትን አጋጫቸው። ሶ ሂስ ፕሪንትድ እና አጨራረሷ ላይ የሄደውን ሩጫ ለማድነቅ ቀላል አይደለም። ልክ እኛ ልንይዘው ስንል ህይወት ጎን ምንም ማድረጋችን እኔም ብዙ ጊዜ ምለ ይሄንን ነው እና ብዙ ጊዜ አንደርስቲሜት የሚደረግበት መንገድ ይሄ ነገር ጤነኝነት ነው እላለሁ እና ምንም ማዕቀድ ተደርጎ የመሳል ነገር አለ በፖለቲከኞች ዘንድ እና ኦኬ ያንን እንትን ለማለት ያን ነው። እሺ ወደ እሱ አሁንም ከሱ ጋር ትንሽ እንቆይ። መሽቶ በነጋ ቁጥር የአብይን ሁኔታ እንዴት ትገመግመዋለህ? ጡንቻው እየፈረጠመ ነው ሲመጣ እያየህ ያለው ወይስ እየቀጨጨ ሲመጣ ነው እያየህ ያለው? መጀመሪያ ላይ ያነሳሁትን ኮሜንት ላድርገው። የእውቀት ጉዳይ ላይ ታክቲካል እና ስትራቴጂክ አመራር አይደለም አብይ፣ ታክቲካል አመራር። ታክቲካል የጢባጢቤውን በደምብ ነው የሚችለው የፓወር ፖለቲክሱን እዛ አካባቢ ላይ። ስትራቴጂክ የሆነ አሁን ቀውስ ይወዳል፣ አድሚት ያደርጋል። ታውቃለህ፣ ቀውስ ይወዳል። በቀውስ ውስጥ የማለፍ ችሎታ አለው። ቀውስን አርግቦ ግን አረጋግቶ አገር ለመምራት አልቻለም። ለምን? ታክቲሻን ነው። ይሄ ከምንድን ነው የሚመጣው? ህወሓቶች እንመለስ ብአዴንን፣ ኦፒዲዮን፣ የደቡብን ፓርቲ ሲመሰርቱ ፒክ ያደረጓቸው ሰዎችም ስትራቴጂክ ሊደርሽፕ ሊሆኑ የሚችሉትን ሰዎች እየመቱ ታክቲካል አስፈጻሚዎችን ብቻ ነው ሲያሰለጥኑ ያደረጉት እና ሁሌ እንደምለው የስትራቴጂክ ሲቹዌሽን ሩም ውስጥ አላስገቧቸውም። ታክቲካል ሩም ውስጥ ነው ለአፈጻጸም ነው ቢጠሩት እና አንድ እሱ፣ ሁለተኛ ደግሞ ጁኒየር ኦፊሰር ስለነበረ በመከላከያ ውስጥ በኦፕሬተርነት፣ ከዛ ደግሞ በፓወር ኮሪደሩ ላይ ነው እያስፈጸመ ነው እንጂ የመጣው ስትራቴጂክ ውስጥ አልነበረም። የትምህርት ዝግጅቱ የአመራር ልምዱ ተደማምሮ ስትራቴጂክ አመራር ሊያደርገው አልቻለም። ለዚህ ነው አሁን ከቀውስ ሊያወጣን ያልቻለው። ቢገር ፒክቸር ማየት አልቻለም። ዴይ ቱ ዴይ ነው ማኔጅ እያደረገ ቀን ተቀን ቀውሱን ነው ማኔጅ እያደረገ የመጣው። ታክቲክ ዩ ሃቭ ቱ ጊቭ ኢት ቱ ሂም።
ኢዝ አ ታክቲሽን። ስትራቴጂክ ግን አት ሌቭል ኦፍ ኃይለ ሥላሴ አት ሌቭል ኦፍ መለስ በዛ ደረጃ መጫወት አልቻለም። ስትራቴጂክ ላይ እንዴት ነው የፈረጠመ የመጣው? በጣም ኢንትረስቲንግ ነገር ነው ኢትዮጵያ ውስጥ የሆነው። አንድ ወገን የአገረ መንግስቱ አቅም እየመነመነ ነው የሄደው። የሀገረ መንግስት አቅም በምንድን ነው የሚለካው? አንደኛ የሀገሪቷ ክልል የሀገሪቷ የቆዳ አለ አይደለም፣ በዛ ውስጥ የአብሶሉት የጉልበት የበላይነት የመቅጣት የመሸለም አቅም ፓሪሽ ሪዋርድ እንደ ዋና ሀገረ መንግስቱ እንደዛ መሆን አልቻለም። እሱ እየተመናመነ መጥቷል። ሁለተኛ አቢሊቲ ቱ ታክስ ሪቬኑ ለመሰብሰብ የአይኤምኤፍ እንዳታ ስታየው ታክስ ቤዝ ማስፋት ነው የተፈለገው። ግን ታክስ እየተደረገ ያለው ከኢህአዴግ ዘመን ራሱ ሽሪንክን ያደረገው በአዲስ አበባ እና በዋና ከተሞች አካባቢ ብቻ ነው ታክስ እየተደረገ ያለው። ምክንያቱም ከዛ ውጭ ያለው ከስቴቱ ኮንትሮል እየላላ ሄዷል ማለት ነው እና የሀገረ መንግስቱ አቅም እየተዳከመ ነው የመጣው። በተቃራኒው ግን ስልጣን በጣም 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 በአንድ ሰው እጅ ጠቅልሎ ነው የገባው እና አሁን አፄ ኃይለ ሥላሴ ስዩመ እግዚአብሔር ነበሩ፣ አብሶሉት ሞናርክ ነበሩ። ከምኒልክ ዘመን እነኚህ ዋርሎርዶቹን ወደዛ ወደ እናንተ አካባቢ ያሉትንም ወደኛ አካባቢ ያሉትንም እና አባ ጅፋርንም እና ጦናንም እየደቆሱ ሴንትራላይዝ አድርጓል ኃይለ ሥላሴ። ስቴት ሴንትራላይዝ እያደረገ ነው የመጣው። አብይ ግን ፓወርን በጣም ነው የጠቀለላት። በኋላ ልታነሱት ይችላል። አሁን ሰሞኑ በዚህ በናሽናል ዳያሎግ ያደረገውንም ስታይ በጣም በጣም ነው ያጠቃልለው። አንድ ነው ያደረገው። ችግሩ ምንድነው? ስልጣንን በጣም ነው ኮንሶሊዴት ያደረገው። ግን የስልጣኑ አቅም ስልጣኑ ብሮድካስት የሚደረግበት የሀገሪቷ ክልል ግን እየመነመነ እየጠበበ ነው የመጣውና እንዴት ኤክስፕሌን እንደማደርገውና ሁለት ኮንትራዲክሽን ነው። ለዛ ነው አሁን አንተ ይሄ የምታነሳው ጥያቄ በጣም ኢንትረስቲንግ ነው። በፖለቲካል ሳይንስ ክላሶችም የሚነሱ ናቸው። ሬርሊ ነው የምታየው አንድ አምባገነን በጣም ፈልጣማ ሆኖ ሲመጣ በሀገሪቷ በሙሉ ለምሳሌ መንግስቱን ብትወስደው 74 ላይ ወደ ስልጣን መጣ። በ79 ተጻራሪዎቹን በሙሉ መጥቷል። በ81 82 በአብዛኛው ሀገሪቷን ከተወሰነ የኤርትራ ቆላማና ተወሰነ ሐረርጌና ኦጋዴን በስተቀር ጸጥ ረጭ ማድረግ ችሏል። አሁን ይሄኛው ግን አልቻለም። በዛ እስከ 8 ዓመት በኋላም አብዛኛው ሀገሪቷ ክፍል እስከ ቢሾፍቱ ድረስ በአማጺ እንቅስቃሴ ያለበት ነው። እና ይሄ ነው ኮንትራዲክሽን ነው የሚታየኝ።